እምዬ ማርያም ዝምተኛ ሴት ናት። እምዬ ማርያም ዝምተኛ ሴት ናት። ዝምተኛው ጌታ ቃሉን ያኖረባት እምዬ ማርያም ዝምተኛ ሴት ናት። ንጉስን ጸንሳ ንጉስን ወለደች። እርሷ ግን ራሷ ባሪያው ነኝ ትላለች። ትሁት ነች። መስታወት የለውም። የፈጣሪን መልኩን ከቶ ማን ያውቀዋል? በክርስቶስ በኩል ማርያምን ያየ እግዚአብሔርን ያየዋል። እምዬ ማርያም ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይሄን ሁሉ ሳመጣ እኔን ረሳሁኝ። ይገባሃል ብዬ ጧፍ አመጣሁኝ፣ ምንጣፍ አመጣሁኝ፣ ጥላ አመጣሁኝ። ይሄን ሁሉ ሳመጣ እኔን ረሳሁኝ። ሰው ካለው ላይ ቢሰጥ ለአምላኩ በረከት ያገኛል በጸጋው በልኩ። ግና የኛ ከፍቶ እግዚአብሔርን እንደ ልጅ በገንዘብ ደለል ነው። መባ ጧፍ ሰተን ልጆቹን ቀማ ነው። ግና ሰው ነፍሱን ለሰይጣን ሸጦ መባ ቢገዛበት ለእግዚአብሔር ሀብቱን ቢሰጥ በገዛ አምላኩ ጭራሽ ዘበተበት። እኔም እንደዚያ ሰው ዓመትን ጠብቄ ንግስ ቀን ቆጥሬ ካለችኝ ገንዘብ ላይ ጥቂቷን ቆንጥሬ ሰጠሁት ለአምላኬ የመቅደሱን ዕቃ። በእኔ ቤት አረዳድ ጸድቄአለሁ። በቃ ከእግዚአብሔር ላይ ልጅነትን ፍቄ የዘላለም እቅፍ በበደል ርቄ ስመጻደቅ ኖሬ በኪሴ ሰንብቼ ከእቅፉ ከቤቱ እኔ እወጣለሁኝ ስጦታ አስገብቼ። ስጦታዬን ጥዬ ራሴን በኪሴ ችሮታ ባብዬ ለክብር ለደስታ መሰጠቱን ባውቅም አባት ልጁን እንጂ ገንዘብ አይጠብቅም። ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። ይህን ሁሉ ሳመጣ እኔን ረሳሁኝ። ገንዘብ አያ ንጉስ፣ አታላይ አባባይ፣ ቁመቴ አቅሜ ከእግዚአብሔር እኩል ነው ባይ። ገንዘብ አባ መላ እንደምን አደረ፣ ስንቱን ፀሐይ ሸጦ ሻማ ቸረቸረ። ገንዘብ አባ ምርኩዝ፣ ገንዘብ አባ ሊቁ፣ ገንዘብ አባ አቅም፣ ገንዘብ አባ ጣዖት፣ ገንዘብ አባ ጉልበት። ስንቱ ዳዊት ጥሎ ተንበረከከለት። ገንዘብ ሰው እርቃኔን እንዳይለባይ ተዋር ነፍሱ፣ ክርስቶስ የሚባል ተሰፋለት ልብሱ። እግዚአብሔር ድንቁ የዓለሙ ጌታ አዳምን ወደደው በዙፋኑ ፈንታ። በእሾህ ተሰርቶ ደግሞ መለስለሱ፣ እራፊው ይሞቃል እንኳን ሙሉ ልብሱ። እናንተ ሊቃውንት፣ እናንተ አማኞች ደካማውን ትውልድ ነፍሱን እንድትነኩት ከምቾት ወርዳችሁ መስቀል ላይ ስበኩት። ቅንጦት አያውቀውም ፍቅር በባህሪው፣ ምቾት አያውቀውም ፍቅር በባህሪው፣ ድሎት አያውቀውም ፍቅር በባህሪው። ጨረታ አይደለም የክርስቲያን ጥሪው። አቅማችን ጠሞ አቅማችን ደክሞ እምነታችን ታሞ በነፍሳችን ደዌ እየተሰቃየን እንዴት ብሎ እግዚአብሔር ይታያል? እናንተ አማኞች ከኪሱ ቆንጥሮ ቢሰጥም ያለውም የሌለው ምን ነው የማትሰጡት? ልባችሁ የማን ነው? ነፍሳችሁ የማን ነው? አምላክ ዝም ቢለን ቸርነቱ የእግዚአብሔር ሞኝ ነው አሰኘን። እውነት ሕይወት መንገድ የሆነውን ጌታ ደጋግመን ሰቅለናል። እውነትን ዋሽተናል፣ መንገድን ንደናል፣ ሕይወትን ገድለናል። አይታይም ደስታ አይታይም መዳን። አዲስ ላይ ብንሆንም ነገር ዓለማችን እንደ ብሉይ ኪዳን
ይገባሃል ብዬ ጧፍ አመጣሁኝ፣ ድባብ አመጣሁኝ፣ ምንጣፍ አመጣሁኝ። የሁሉ ሳመጣ እኔን ረሳሁኝ። ነፍሴን ቀምቼ መዝሙር ሰጥቼ፣ ነፍሴን ቀምቼ ግጥም ሰጥቼ፣ ልቤን ቀምቼ ጥላ ሰጥቼ፣ ቀራንዮ ላይ የተገረፈው በታናሹ ፊት የተናነሰው በክፉዎች ፊት በስስት ያየው ገራፊዎቹ እንዳይደክማቸው የሚጨነቅላቸው የእያንዳንዱ ዱላ ስንት ነው ዋጋቸው? የዓርብ ዕለት ሕመሙ የዓርብ ዕለት ችንካሩ ስንት ነው መጠኑ? ስንት ይሞላል ብሩ? ነፍስ እንደሆን እንጂ የእግዚአብሔር ዋጋው፣ እንባ እንደሆን እንጂ የእግዚአብሔር ጸጋው፣ ንስሐ እንደሆን እንጂ አምላክ የመረጠው ከነፍሳችን በላይ የገንዘቡን ጌታ ገንዘብ የምንሰጠው። እችን ደግማታለሁ። የእያንዳንዱ ዱላ ስንት ነው ዋጋቸው? የዓርብ ዕለት ሕመሙ የዓርብ ዕለት ችንካሩ ስንት ነው መጠኑ? ስንት ይሞላል ብሩ? ነፍስ እንደሆን እንጂ የእግዚአብሔር ዋጋው፣ እንባ እንደሆን እንጂ የእግዚአብሔር ጸጋው፣ ንስሐ እንደሆን እንጂ አምላክ የመረጠው ከነፍሳችን ቀድሞ የገንዘቡን ጌታ ገንዘብ የምንሰጠው እኮ ጌታ አምጥታ። እናም ከግጥሙ በፊት ከመዝሙሩ በፊት ከኛ የፈለገው በዕለት ለእግዚአብሔር አምላክ ልጁን መልሱለት። ያለ ንስሐ ያለ እንባ ዕቃና ሸቀጥ ገዛው። ኃጢአቴን ያጥበው ይመስል መባዬን አበዛው። ታየዋለህ አይደል መጥፋት መባከኔን፣ ጨክኜ ወስኜ መቼ ልስጥህ እኔን። ታየዋለህ አይደል መጥፋት መባከኔን፣ ጨክኜ ወስኜ መቼ ልስጥህ እኔን። እግዚአብሔር ይስጥልኝ።